ሰላም እንዴት ናችሁ? በጣም የሚያናድር ነገር ነው ዛሬ ብሩክ ያደረገው ማለት ነው። እናንተ እንዴት ነው ቢንቅ ነው እንዴት? በቃ አሁንማ በቃ ብሩክን ተረጂው ትክክል ነው ብንለው ጊዜ ማለት ነው ልጁ የበለጠ ተግማማ እኮ ብሩኬ ምን ሆነ ነው? እሺ ማናገር ፈለግ ክሱን እንድትሽር ለምናምን ፈልጋል አይደለ? ታዲያ መኝታ ክፍል ውስጥ መሄድ ለምን አስፈለገ? አሁን ዛሬ የሀይሚን መናደድም ደግሞ እንግዲህ ብዙ ሰውንም ሀይሚን ሊወቅስ ይችላል ግን እውነትም ብሩኬ ፈልጎ ነው ይመስለኛል ያስረገዛት ብዬ ማስበው። ምክንያቱም ይህን ያክል ቦታና ጊዜ እየሰጣት ሀይሚ ላይ እንደዚህ እየዛተችባት ራሱ ተረጋጊ እዩ ረፊ ምናምን እያለ እዩን ነው እንትን እያለ ያለው እና በቃ እኛ የበለጠ በቃ ሀይሚ ተረጀው ብሩኬን እንድንረዱ ይገባል ምናምን ስንለው በቃ ትክክል የሆነ መሰለው መሰለኝ። ዛሬ እዩን ጭራሽ መኝታ ክፍል አልጋ ቤትሽ ምን ሰራላችሁ? እሺ ሌላው ሁሉ ነገር ይቅር በቃ ተሳስቶ ነው አለን መጀመሪያ። እሺ ስህተት ነው ሀይሚ ትረዳው ተረዳችው። አሁን ጭራሽ መኝታ ክፍል ደግሞ አልጋ አተላለቁ ይሁን ልትኖሩበት ምናምን ነው የሚመስለው እና ይመስለኛል ዛሬ ማለት ነው እዩ ሆን ብላ ነው። ምን ታደርጋለች መሰላችሁ? መጀመሪያ ብሩኬ ጋር ትሄዳለች። ከዛ በኋላ ቤኪ ራሱ ያለበት ይመስለኛል። እኔ እንዳልኳችሁ ለእዩ ቤኪ በጣም እየደገፈ ነው እና ቤኪ ነው ሀይሚን ያለበት ቦታ እንዲወስዳት ያደረገችው። ሶ ቤኪ ደግሞ እዩና ቤኪ ተደዋውሎ ምናልባት ሀይሚ አይታ አምና እንግዲህ ትናንት ሀይሚን ሰምታችኋታላ እዩ ከቻለች ብሩኬን የራሷ ማድረግ ከቻለች እሱ ወደ እሷ ከሄደላት ማድረግ ትችላለች ብላለች። ይህን ነገር ደግሞ እዩ እንደምን ብዬ ብሩኬን የራሴ ማድረግ አለብኝ ወይም ደግሞ እኔ ጋር እንደሆነ እንድታምን ትፈልጋለች እና የሆነ ሀይሚ እንድታይ ፈልጋ እዩ የሆነ ሴራ ከኋላ ራሱ ያሴረች ይመስለኛል። ግን ደግሞ እዩ ሴራ ታሲርም አታሲርም ታጥምድም አታጥምድም ብሩኬ እዩ ጋር ምን ያልከሰክሰዋል? ቆይ ምን ያልከሰክሰዋል? ዛሬም ሄደ። አሁንም ደግሞ ብሩኬ የሆነ ነገር ስለያዘችበት ነው እንደዚህ አይነት ሰበባ ከያዘችበት ያዘችበት። በቃ ከልጁ የበለጠ ነገር አለ እንደ የፈለገ ቪዲዮም ተያዝበት ምንም ተያዝበት። ልጅ ከማስረገዝ በላይ እኮ የበለጠ ቅሌት የለም። የፈለገ ነገር ተያዝበት ምንም እሷን ማግኘት አያስፈልግም። ሲቀጥል ደግሞ ማለት ነው እሺ ስለከሰሰችው ክሱ ምን ብላ ነው የምትከሰው? ምንም እኮ ምንም የሚካበር ነገር የለም። ብትከሰውም ልጁ የእሱ ከሆነ ያሳድጋል፣ ካልሆነ ደግሞ አያሳድግም። በቃ ተንከባከብ በኋላ ውጭ እኮ እሷን የሚለማመጥ ከባድ ነገር የመጣብኝ ምንም ከባድ ነገር አይደለም። ክስ በቃ ካስረገዝካት ስትወልድ ልጅን ታሳድጋለ። ሌላ ምንም ከባድ ነገር የለም። ሲቀጥል ደግሞ ሀይሚ ማለት ነው አሁን ብትናደድ በደንብ መናደድ አለባት። እንደውም እስካሁን መታገዟ ራሱ እንዲቆጫት ነው ያደረግነው። ይህን ነገር እንድታደርግ ያደረግነው ደግሞ እኛ ራሳችን ነን። በቃ ታገሺው ተረጂው ምናምን እያለን እሱ የበለጠ ተግማማ ማለት ነው። እዩን መለማመጥ አያስፈልግም። በቃ እሷን ካልፈለጋት ካልወደዳት ማግኘት የለበትም። ማግኘት ካለበት ራሱ ማግኘት ያለበት ከሀይሚ ጋር እንጂ ብቻውን ነው እንዴ? ብቻውን ያገኛት? እሺ የሆነ ቦታ ጠርቷት ካፌ፣ ሬስቶራንት፣ ሻይ ቤት ምናምን ተገናኝተው የሆነ ነገር ማድረግ አይቻልም እንዴ? አልጋ ቤት ምን ይሰራሉ? ሩም ይዘው እንዴ ይሄ ልጅ እውነትም ሀይሚ ላይ እየቀለደባት ነው እንዴ? እኛ እኮ በቃ ሀይሚ ስለምትፈልግ ከሱ ጋር እንድትቀጥል ምናምን ስለምንፈልግ ሀይሚን ሆይ በቃ ልትረጂ ይገባል፣ እዩ እንዳትወስድብሽ ምናምን እያለን መከርናት። ግን ያ መከር ስህተት ነው ለካ። እኔ አሁን እስካሁን ያወራ ስህተት ነው ብዬ ነው የማስበው። ምክንያቱም የእሱ ልጅ ተቀብለች አሳድጋለሁ አለች። አሁንም ቀጣይም በቃ ሁሌ ሊያገኛት ነው እንዴ? እሱ ራሱ የሚፈልገው ነገር ያለ ይመስለኛል እና እኔ ከብሩክ እንደዚህ አይነት ጭምልቅልቅ ያለ ስራ ድራማ ምናምን አትበሉ። እኔ ድራማ ቢሆንም የማያስተምር ድራማ የሚሰራ ሰው አይመቸኝም አልኳችሁ እኮ። በቃ ድራማ ሊሆን ይችላል ግን የማያስተምር ድራማ ምን ይሰራልናል? እኔ አልፈልግም እንደዚህ አይነት መጨማለቅ፣ ከሴት ጋር አብሮ መጋደም፣ ማስረገዝ፣ ማስወለድ፣ ሴት መሳደብ፣ ሴት ከሴት እንዲጣላ ማድረግ፣ እንደዚህ አይነት ድራማ እኔ አልፈልግም በተአምር ማለት ነው። የሚያስጠላ ድራማ ነው እየሰሩ ያለ። ስለዚህ አሁንም ቢሆን ሀይሚ ላይ ወቀሳችሁን ብታቆሙ ይሻላል። እሱ ጥፋቱን እያረመ ይቅርታ እየጠየቀ ሳይሆን በጥፋት ላይ ጥፋት እየደረበ፣ እኛ ደግሞ ሀይሚን ተረጂው ትክክል አይደለም ተሳስቷል ስንላት እሷ የበለጠ እሱን የተረዳች ሲመስላት እሱ ደግሞ የበለጠ ጥፋት እያጠፋ ሌላ ነገር በጥፋት ላይ ጥፋት እየጨመረ፣ እዩ ደግሞ የበለጠ የልብ እየተሰማት፣ ሀይሚ እንግዲህ ጎበዝ ከሆንሽ ብሩኬን የራስሽ አድርጊ ብላታለች። እሱ አሁን የራሷ ለማድረግ እንግዲህ እሷ እንደሚፈልጋት አብሯት እንዲሆን በቃ ሲቀጥል ደግሞ በጣም ግራ የገባኝ ነገር እዩ ከሰሷል። ወረቀቱን ለምንድን ነው የቀደደችው? ወዲያውኑ ለምንድን ነው የቀደደችው?
እዩ ብሩክ ላይ የፈለገ ነገር ልትይዝበት ትችላለች። ቪዲዮ ልትይዝበት ትችላለች። ፎቶ ብትይዝበትስ ከዚህ በላይ ውርደት አለ እንዴ? ልጅ አርግዞ ከሱ ነው ያረገዝኩ። በቃ ከዚህ በላይ እኮ ውርደት የለም። ቪዲዮ መያዙ እኮ አይደለም። መቼም ምን ልጅ ሲረገዝ ምን እንደሚሰራ እናውቃለን አይደለ? ከቪዲዮ በላይ ውርደት የለም። ስለዚህ አሁንም ቢሆን ብሩኬ ዝም ብለህ የማይሆን ነገር እያልክ ራስን ለመሸወድ አትሞክር። እኛንም ለመሸወድ ሀይሚንም ለመሸወድ ባትሞክር ጥሩ ነው። አሁን ትክክለኛ ማንነት እየወጣ ነው። እዩ እንኳን የሆነ ነገር ልታማክራት ክሱ እንድታቆምልህ ብትፈልግ እንኳን መኝታ ክፍል አልጋ ቤት አይደለም መቅጠር ያለብህ። መቅጠር የነበረብን እንደባለፈው ሻይ ቤት ቀጥረሃት ነው። እንደባለፈው ቪዲዮ ትቀርጸኛለህ ብለህ ፈርተህ ነው ሻይ ቤት ቀጥረሃት ነበረ ማዋራት የነበረብን። ብትቀርጽህም ራሱ ሲቀጥል ደግሞ ከሀይሚ ጋር ሄደህ ራሱ እኮ በቃ ክሱ እንድታቆምልህ ከካሜራ ጀርባ ማውራት ትችላለህ። ሁሉን ካሜራ ፊት ከፈለሽ ግድል ግቢ አይመለከትሽ ምናምን እያልካት ነው ሀይሚን ራሱ። ተረጂ ምን ተረዳ? አሁን አታግኛት፣ ከኔ ጋር አግኛት አለች። ብቻህን አገኛት፣ እንደዚህ አታድርግ አለች። አደረክ። አሁን ሀይሚ ላይ ምንድን ነው ጥፋቷ? ተረዳችሁ፣ ልትረዳው ሞከረች። እሱ ግን በጥፋት ላይ ጥፋት እየጨመረ ነው እና ብቻ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ከብሩኬ እንደዚህ አይነት ነገር አልጠብቅም ነበር። ሀይሚዬ ደግሞ ራስሽን አረጋጊ። ፈልጎ ለሄደ ሰው እድል ሰጥተሽው እድሉን ላልተጠቀምበት ሰው በግድ ከኔ ጋር ሁን ወይ ደግሞ በቃ ምንም ማለት የለብሽም። በቃ ጓደኛሽ ቤስት ፍሬንድሽ ሆኖ ይቀጥላል ከፈለገ ማለት ነው እንጂ ከዚህ በላይ አሁን ምንም ሊያስተካክል ነው። ምንድነው የሚያስተካክለው? አረገዘች በቃ ትውለድ። የእሱ ከሆነ ያሳድጋል። ሌላ እኮ ምንም የሚያገናኛቸው ነገር የለም። ከሰሰችው ልጁ የእሱ ከሆነ ያሳድጋል፣ ካልሆነ ደግሞ ያሳድግም። ቢከሰስ ራሱ እኮ ምንም የሚሞት የሚገድል ነው ያስመሰላችሁት። እና ምንም እዩን የሚያገኝበት ምንም አይነት እንትን የለም ነበረ። ቢሆን እንኳን ከሀይሚ ጋር ነው ማግኘት የነበረበት። ካለበለዚያ ደግሞ እሷን ማግኘት አስፈላጊ አይደለም። ለምን አገኛት? ምን ትሰራለታለች እንዴ? በጣም ነው እኮ የሚገርመው። ሲቀጥል ደግሞ አልጋ ቤት ካፌና ሬስቶራንት ማግኘት እየፈለገና ሀይሚዬ ነቃ በይ የኔ ውድ። ከዚህ በኋላ ምንም ቢሆን አልፈርድብሽም። ድራማ ቢሆን አስተያየት የምሰጠው እንደ ድራማው ነው። ይሄኛ ምንም ነገር አሁን እኔ በቃ የመጨረሻ ነው የተናደድኩት። ቅጥል ነው ያልኩት። እንዴ ጭራሽ ድጋሚ አብሮ እየተሽለጠለጠ ከዩ ጋር መኝታ ክፍል። በስመ አብ ጭራሽ አይኔን ለማመን ነው የተቸገረው።